ያለ ጸሎት ልንኖራችን። ምክንያቱም ጸሎት ምስጋና ነው። በተቀበልነው ነገር በተደረገልን ነገር ማመስገን አለብን። ጸሎት ልመናም ነው። መንግስተ ሰማያት ትሰጠን ዘንድ መንግስት ትምጣ የምንልበት ነው። ጸሎት ኑዛዜም ነው። የእምነት ቃል መስጠትም ነው። ምክንያቱም እኛ የበደሉንን ይቅር እንላለን ብለን ይቅር ማለታችንን ለእግዚአብሔር የምንነግርበት የምናበስርበት እግዚአብሔርን ደስ የምናሰኝበት መንገድ ስለሆነ ማለት ነው። ጸሎት ምስጋናም ነው። ይትቀደስ ስምከ የምንልበት እግዚአብሔርን ፈጣሪያችንን ስምህ ይመስገን የተቀደሰ ይሁን ብለን የምናመሰግንበት አንድ የምስጋና መድረክ ስለሆነ ያለ ጸሎት መኖር በፍጹም አንችልም። እንደዛ ከሆነ እንደዚህ የሚፈታተኑንን ክፉ ኃይላት እንዴት ነው መከላከል? አንዳንዴ እኮ እያማተብን ሁሉ ክፉ ሀሳቡ ከኛ ላይ ርቅልን ይችላል አይደል እንዴ? የምናማትበው በነገራችን ላይ በጸሎት መካከል ካማተብን ስለ ሁለት ነገር ነው የምናማትብ። አንደኛው ስለ መስቀል የሚያነሳ ምዕራፍ ላይ ስንደርስ ለምሳሌ መስቀል ኃይልነ ብንል እንዲህ አይነት የመስቀል ምልክት እንሰራለን። ሁለተኛ የሚያስደነግጥ ወይም ደግሞ ክፉ ሀሳብ በልባችን ሲመጣብን ያንን ያርቅልን ዘንድ እናማትባለን ማለት ነው። ምክንያቱም ጠላት ዲያብሎስ ከሚፈራቸው መሳሪያዎች መካከል አንዱ የመስቀል ምልክት ስለሆነ ነው። ለዚህም ነው እንደውም በቅዱሳት መጻሕፍት እተብ ገጸከ በዘይት ለመንኮቢያቲከ አሁን በፍትሐ ነገሥት አንቀጽ 14ም ላይ ስንመለከት የተጠቀሰልን ለጸሎት ከሚያስፈልጉ ነገሮች መካከል አንዱ ምን ተብሎ ነው የተጠቀሰው ማለት ነው? ፊትህን ከአውራ ጣትህ ቀጥሎ ባለው ጣትህ መስቀል ሰርተህ አማት የሚል ነው። ይሄ አሁን የምንሰራው አይነት ማለት ነውና ሁላችንም ልናደርገው የሚገባ በመስቀል ምልክት ፊታችንና መላ ሰውነታችንን ማማተብን አንተው ማለት ነው። በእነዚህ ጉዳዮች ለምን መስቀልን አይቶ ሰይጣን ፊት ለፊት መቆም ስለማይችል ነው። ንጉሱ ቆስጠንጢኖስ የሮምን ሰራዊት ድል የነሳው በምን ይመስላችኋል? በመስቀል ምልክት መሆኑን አንረሳም አይደል? መቼም ሁላችንም በመስቀል ምልክት ነው ጠላቱን ድል የነሳው። ስለዚህ በመስቀል ምልክት ማማተብ ጠላትን ለማሳደድ አንድ ምልክት ነው። በነገራችን ላይ ይኸውላችሁ በጣም የተደራጀና አንተን በደንብ የሚያውቅ ጠላት ካልሆነ በስተቀር መሳሪያ ታጥቀህ ይዘህ ማየቱ በራሱ ለጠላት ያስፈራዋል አይደል እንዴ? ለዚህ ነው ይሄ ምልክት የጠላት ማጥቂያ ምልክት ስለሆነ እንዲህ ይዘን የምንታየው መስቀል ምልክት ሰርተን የምንታየው ከዚህ የተነሳ ነው ማለት ነው። ግን ምን አለ መሰላችሁ አንዳንድ ጊዜ በጣም የለመደ ሌባ የለመደ ጠላት ሲሆን መሳሪያ ታጥቀህ ቁመናህ እንዲያው ለጠላት አስፈሪ ሆኖም እንኳን ቢመለከትህ ንቆ አጥቅቶ ሊመለከት ይችላል። ምክንያቱም በደንብ ያውቃል። መተኮስ አትችልም፣ በደንብ ያውቃል። ተግባብታችኋል። ብትተኩስም እንኳን ኢላማ መምታት እንደማትችል በደንብ ያውቃል ማለት ነው። ስለዚህ ያ በጣም ታጥቀህ እንኳን ቢመለከት ምን አይልም፣ አይደነግጥም እና አይሸሽልህም፣ በር አይለቅልህም። አድርገው በል ነው የሚልህ ማለት ነው። እና አንዳንድ ጊዜ ይኸውላችሁ በልባችን ውስጥ የሰረጹ ክፉ ሀሳቦች አሉ። ለሰይጣን መግቢያ በር የሆኑ በልባችን ሁሌ ያሰረጽናቸው ያስለመድናቸው ክፉ ልማዶች ሊኖሩብን ይችላሉ። እነሱ ሊሆኑ ይችላሉ ምናልባትም በጸሎት ጊዜ ክፉኛ እየታሰቡ በልባችን ውስጥ እየተንቀለቀሉ ሀሳባችንን ሰብስበን ከእግዚአብሔር ፊት መቆማችንን እያሰብን ኃጢአታችንን እየተናዘዝን እንዳንጸልይ ያደረጉን እነሱ ሊሆኑ ይችላሉ። የዝሙት መንፈስ ከሆነ አሁን ሁልጊዜ እየመጣ የሚረብሽን እና እኛም ጊዜ ሰጠን ስለ ዝሙት እያሰብን እኛም ጊዜ ሰጠን በክፉ ምኞት ውስጥ ተውጠን የምናስተናግደው ከሆነ ያ መንፈስ ያውቀናል ማለት ነው። በደንብ ለምዶናል። ከኛ ሊርቅ አይፈልግም ምንም አይነት የጦር መሳሪያ ብናነሳ ማለት ነው። ምክንያቱም ተኩሰን እንደማንመታውና ጨክነን እንደማንጨክንበት በደንብ ያውቃል። ለዚህ ነው አየው የማይሸሽልህ የማይርቅልህ። ለዚህ ነው አይደነግጥልህም። ሁላ እየተቆጣው እኮ የማይደነግጥ ልጅ አለ አይደል እንዴ? ለምን ቀልድ አስለምደኸዋል ማለት ነው። ከቁም ነገር ይልቅ ወደ ዋዛ ወደ ፈዛዛ እየገባህ አስለምደዋል ማለት ነው። ስለዚህ ምን ማድረግ አለብን? እኛ ራሳችን በሰይጣን ላይ የምንወስደው እርምጃ በማማተብ ላይ ብቻ የተመሰረተ ሳይሆን በልባችን ቁርጥ የሆነ ሐሳብ ሊኖረን ይገባል። ለሰይጣን ፊት አትስጡት። ለሰይጣን ቀልድ አታስለምዱት። ጊዜ ሰጣችሁ አታባብሉት። በልባችሁ ውስጥ ጊዜ ሰጣችሁ አታቆዩት። ክፉ ምኞታችሁን ክፉ ሐሳባችሁን ወዲያውኑ እንደታሰባችሁ ወጦ እንዲወድቅ ጊዜ ሳይሰጥ ማለት ነው እንዲወጣ ማድረግ ይገባል። ቶሎ የታከሙት በሽታና የዘገየ በሽታ እንዴት እንደሚወገድ ታውቃላችኋል። በጣም አስቸጋሪ ነው የዘገየ በሽታ። ለዚህ ነው ሳይውል ሳያድር ቶሎ ወደ ምን ሄዱ ይባላል፣ ወደ ሐኪም እንድንሄድ ይመከራል ማለት ነው። የዋለ ያደረ ዝናብ በጣም ከባድ ነው። ምድርን እጥብ ነው የሚያደርጋት። የዋለ ያደረ በሽታም ልክ እንደዚያ ነው። ሰውነታችንን ድቅቅ ነው የሚያደርገው። ክፉ ምኞትም ክፉ ሐሳብም በልባችን ውስጥ በዘገየ ቁጥር ምን ያደርገናል ማለት ነው? ልባችንን ለብዙ ጊዜ ይጠናውተዋል እና ብናማትብ ምን ብንል ቶሎ መፍትሄ ላናገኝ እንችላለን ማለት እንደዚህ ፊት የሰጠናቸው ያለማመድናቸው አጋንንት አሉ ማለት ነው።
ያለማመድናቸው አጋንንት አሉ ማለት ነው። ስለዚህ ወገኖች እንደው በመጀመሪያ ለሰይጣን ፊት መስጠትን ማቆም አለብን።